በባለፈው ቪዲዮአችን ስለ ብላክ ሄድስ እና ምን ትሪትመንቶችን እንደምንጠቀም ምን እንደሚያስፈልገን ምን ማድረግ እንዳለብን በባለፈው ቪዲዮ ሁሉንም ነገር ነግሬያችኋለሁኝ። ዛሬው ደግሞ ስለ አንድና በጣም ጠቃሚ ስለሆነ የቆዳ እንክብካቤ ምርት እናወራለን ዛሬ። እሱም ደግሞ ሰንስክሪን ይባላል። ዛሬ በዚህ ቪዲዮ ስለ ሰንስክሪን እናወራለን። ሰላም፣ እንዴት ናችሁ የቻናሌ ተከታታዮች? ዛሬም በአዲስ ቪዲዮ እና በጠቃሚ በሆነ ቪዲዮ ተመልሻለሁ ማለት ነው። ቪዲዮ ስለሚጠቅማችሁ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ በተኗን እየተጫናችሁ የዚህ ቤተሰብ አባል ይሁኑ ማለት ነው። ዛሬ ስለ ሰንስክሪን ነው የምናወራው። በጣም ጠቃሚና ለቆዳችን አስፈላጊ፣ ለፊታችን በተለይ አስፈላጊ የሆነ ምርት ነው። ብዙ ሰዎች ሰንስክሪን በፀሐይ ቦታ ፀሐይ በምንወጣበት ጊዜ ወይም ወደ ውጭ በምንወጣበት ጊዜ ወይም ደግሞ ምንድነው በጋ ነው የሚባለው፣ በጋ በሚሆን ጊዜ ብቻ ነው የሚያስፈልገን ብለው ያስባሉ። ዛሬ በዚህ ቪዲዮ መቼ እንደሚያስፈልገን እና ለምን እንደሚያስፈልገን እና ሰንስክሪን ለምን እንደምንጠቀም ደግሞ ኤስፒኤፍ ማለት ምን ማለት እንደሆነ፣ ለምን አንዳንድ ሰዎች ደግሞ ሰንስክሪን ቢጠቀሙ ቆዳቸው ላይ ጥቁር ነጥቦች እንደሚበዛ እና ሰንስክሪን እንዴት በትክክል መጠቀም እንዳለብን በዚህ ቪዲዮ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው እንግዲህ የፀሐይ ጨረር በቆዳችን ላይ ምን ያደርጋል የሚለውን እናያለን። ያው እንደምታዩት ፀሐይ ለህይወታችን ያው በጣም አስፈላጊ ናት። ግን ከፀሐይ የሚመጡ ዩቪ የሚባሉ ጨረሮች ቆዳችን ላይ ጨረሮቹ ተጽዕኖ ሊያሳድሩ ይችላሉ ወይም ያሳድራሉ ማለት ነው። የፀሐይ ጨረር ቆዳችንን ሊያበሳጭ ይችላል። ጥቁር ነጠብጣቦች ደግሞ ያሉብን ሊያበዛ ይችላል እና ደግሞ አንዳንድ የቆዳ ችግሮች የበለጠ ግልጽ ሊያደርጋቸው ይችላል። የፀሐይ ጨረር ጠቃሚም እንደመሆኑ ግን ለፊታችን አብዛኛው ያው ቆዳችን ላይ ሁሉም ላይ ቆዳ ላይ ጉዳት ሊያደርስ ይችላል ማለት ነው። ለምሳሌ ከአክኔ በኋላ የፊታችን ላይ የሚጠቁሩ ምልክቶች ካሉን ፀሐይ ላይ ያለ ሰንስክሪን ዝም ብለን የምንጋለጥ ከሆነ እነዚህ ምልክቶች የበለጠ ጥቁር እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ ሰንስክሪንን እንደ ዋና ስኪን ኬር ሩቲን መጠቀም አለብን ማለት ነው። ሌላኛው ኤስፒኤፍ የምንለው ምንድነው? ኤስፒኤፍ የምንለው አሁን ለምሳሌ ሰንስክሪን ብንገዛ እቃው ላይ ኤስፒኤፍ 30፣ ኤስፒኤፍ 50 እንደዚህ በቁጥሮች እናገኛለን ወይም እናያለን ማለት ነው። እነዚህ ምንድነው የሚገልጹት? ለምንስ ነው የሚጠቅሙት? ለምንድን ነው የተጻፉት እዛ ላይስ የምንለው? እንግዲህ ኤስፒኤፍ የምንለው ከፀሐይ የሚመጣውን አንድ አይነት የዩቪ ጨረር ለመከላከል የሰንስክሪን መከላከያ ደረጃውን የሰንስክሪን ይሄንን ዩቪ ሬን የመከላከል ብቃቱ ደረጃው ስንት ነው የሚለውን ነው የሚነግረን ማለት ነው። ነገር ግን ኤስፒኤፍ 50 ማለት ፀሐይን 100% ያግድልናል ማለት አይደለም። ብዙ ሰዎች ኤስፒኤፍ 100 ቢያገኙ ኤስፒኤፍ 100 መኖሩን እንኳን አላውቅም፣ ግን እንደ ምሳሌ ቢያገኙ ከኤስፒኤፍ 50 በጣም ብዙ ጥበቃ እናገኛለን ብለው ያስባሉ። ግን ቁጥሩ ብቻ ሳይሆን ምርቱን በትክክል መጠቀሙ ነው አስፈላጊ የሚሆነው ማለት ነው። አብዛኛው ጊዜ ወይም ብዙ ጊዜ ኤስፒኤፍ 30 ወይም ከዚያ በላይ ያሉ እና ሰፊ የዩቪ ጥበቃ ያለው የሰንስክሪን አይነት መምረጥን ይመከራል ማለት ነው። ሰንስክሪን ደግሞ መቼ እንደምንጠቀም እስኪ ልንገራችሁ። ሰንስክሪን እንዴት ነው የምንጠቀመው? ሜካፕ ላይ በሜካፕ በታች አሁን ሜካፕ የሚጠቀሙ ሰዎች አሉ። ከሜካፕ በላይ በስፕሪ መልኩ የሚሰራ ሰንስክሪን አለ። ያንን መጠቀም ይችላሉ። ከሜካፕ በላይ ከሜካፕ በታችም ደግሞ እንደዚሁ ሰንስክሪኑን ተቀብተው ሜካፕ እና የሚሰሩ ሰዎች ይኖራሉ። ይሄ ለሜካፕ የሚሰሩት ነው። ለኖርማል ቀን ደግሞ ሰንስክሪናችንን በቀን የመጨረሻው የስኪን ኬር ሩቲን ደረጃ ላይ መቀባት ይቻላል ማለት ነው።
ያው ስኪን ኬር ሩቲን ያለው ሰው ለምሳሌ መጀመሪያ ፊቱን ይታጠባል። ፊቱን ከታጠበ በኋላ አዳርቆ ሞይስቸራይዘር ይጠቀማል። ከዛ ሰንስክሪን ይቀባል ማለት ነው። ሶ አብዛኛው ጊዜ ሰንስክሪንን ከሞይስቸራይዘር በላይ ነው መደረብ ይመከራል ተብሎ ይሄንን ነገር ሰምቻለሁ። ስለዚህ ከሞይስቸራይዘር በላይ ሰንስክሪናችሁን አድርጋችሁ ወደ ውጭም ከሆነ መውጣት ትችላላችሁ ማለት ነው። አንዳንድ ምርቶች ላይ ደግሞ ሰንስክሪን ከሞይስቸራይዘር ጋር አብሮ ተቀላቅሎ ይሸጣል ማለት ነው። ሶ እንደ ስኪን ታይፓችሁ ለኦይል ስኪን ነው፣ ለኖርማል ስኪን ነው ወይስ ኮምባይኔሽን ስኪን ነው? ፊታችሁን መጀመሪያ ካወቃችሁ በኋላ የሰንስክሪን አይነት የሌሎችም የሞይስቸራይዘርም ሆነ የፌስ ክሊንሰር እነሱን መጠቀም ትችላላችሁ ማለት ነው። ሶ ለኦይል ስኪን ኦይል ኮንትሮል የሆነ ሰንስክሪን፣ ለኖርማል ስኪን ደግሞ ኖርማል ሰንስክሪን መጠቀም ትችላላችሁ ማለት ነው። እና ደግሞ ብዙ ሰዎች የሚሰሩ ስህተት አለ። እሱ ደግሞ አንዳንድ ሰዎች ሰንስክሪን በትንሹ ይቀባሉ። ምርቱን በጣም በትንሹ ከተጠቀምን በምርቱ ላይ የተጻፈውን የጥበቃ ደረጃ ሙሉ በሙሉ ላናገኝ እንችላለን። ስለዚህ በፊትና በጆሮና ከአንገት ላይ በቂ የሆነ የሰንስክሪን መጠንን መጠቀም አለብን ማለት ነው። ሶ ቱ ፊንገር ሉር የሚባለውን ዘዴ መጠቀም እንችላለን ማለት ነው። እንደ አሁን ምስሉ ላይ እንደምታዩት ሁለት እጃችሁን አድርጋችሁ በሁለት እጃችሁ ሰንስክሪኑን አድርጋችሁ ያንን ሙሉ ፊታችሁ ላይ ማድረስ ትችላላችሁ ማለት ነው። ይሄ እንደዚህ ቱ ፊንገር ሩል የሚባለው በቂ ነው ተብሎ ይታሰባል። ሶ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በሁለት ጣታችሁ ላይ በሙሉ ሰንስክሪኑን ታደርጉና ከዛ ፊታችሁ ላይ በማዳረስ በቂ የሆነ የሰንስክሪን መከላከል ደረጃን ታገኛላችሁ ማለት ነው። አብዛኛው ለጥቁር ነጥቦች እነዚህ በፀሐይ የሚመጡ ጥቁር ነጥቦች ወይም ደግሞ ከአክኒ በኋላ የሚመጡ ጥቁር ነጥቦች እና ደግሞ ማላዝማ ወይም ደግሞ ምን ይባላል በአማርኛ? ሶሪ በአማርኛ ስሙ ጠፍቶኛል። እና ማላዝማ የምንጠቀም ሰዎች ምርቶችን የምንጠቀም ሰዎች ይሄን ለማጥፋት ሌላ ምርት የምንጠቀም ሰዎች ይሄን ሰንስክሪን ካልተጠቀምን ውጤት ብዙም ላናገኝ እንችላለን ማለት ነው። ሶ እና ደግሞ የምንጠቀማቸው ፕሮዳክቶች ለሰን በጣም ሴንሲቲቪቲ አሁን ለምሳሌ ለቡግር የምንጠቀመው ፕሮዳክት ደግሞ ለማላዝማ ላልኳችሁ ለሱ የምንጠቀመው ፕሮዳክት ለሰን ሴንሲቲቪቲ ሊያጋልጠን ስለሚችል ግዴታ ሰንስክሪን መጠቀም ይኖርብናል ማለት ነው። ሶ ያው የቆዳ ችግር ስለሆነ እያወራን ያለ ነው። ሶ የቆዳ ችግር እስከሆነ ድረስ ሰንስክሪን ግዴታ ከስኪን ሩቲናችን ጋር ከስኪን ኬር ሩቲናችን ጋር አብረን አቀላቅለን በዋነኝነት እሱን አስቀድመን ቢሆን ለራሱ መጠቀም ይኖርብናል ማለት ነው። ሰው እንደዚህ እንዳልኳችሁ እንደ ስኪን ታይፓችን የሰንስክሪን አጠቃቀማችንም ይለያያል ማለት ነው። ለምሳሌ ኦይል ስኪን ከሆነ ኦይል ኮንትሮል የሆነ ኦይል ፍሪ የሆነ እና ደግሞ ላይት ዌት ያለው የሰንስክሪን እና ደግሞ ነን ኮሞዶጄኒክ የሚለውን ደግሞ አይተን ያንን ገዝተን መጠቀም ይኖርብናል ማለት ነው። ሶ ኖርማል ስኪን ለሴንሲቲቭ ስኪኖች ለኮምባይኔሽን ስኪን ለየብቻቸው አላቸው ማለት ነው። ሶ የፊታችንን ባህሪ በማወቅ መጀመሪያ ላይ የፊታችንን ባህሪ ያውቀን ለሁሉም ለሰንስክሪን ብቻ ሳይሆን እንዳልኳችሁ ለሁሉም ስኪን ኬር ፕሮዳክቶች ስንገዛ ስንጠቀም መጀመሪያ ስኪናችንን ማወቅ ይኖርብናል ማለት ነው። ስኪናችን ሴንሲቲቭ ነው ወይስ ኦይሊ ስኪን ነው ኖስ ኮምባይኔሽን ስኪን ነው ወይስ ኦይሊ እንዳልኳችሁ። ሶ እንደዚህ ካወቅን በኋላ ነው ፕሮዳክት መምረጥ የምንጀምረው ማለት ነው። ሶ ለኦይል ስኪን አብዛኛው ጊዜ አክኒ የሚወጣበት እንደዚህ ኦይል ስኪን ነው። ብላክ ሄድስ እንደዚህ ኦይል ስኪን ነው የሚወጣበት። ሰው ለኦይል ስኪን ኦይል ፍሪ የሆነ ሰንስክሪን፣ ነን ኮሞዶጄኒክ የሆነ ሰንስክሪን፣ ላይት ዌት የሆነ ሰንስክሪን አይተን መርጠን መግዛት ይኖርብናል ማለት ነው። ሶ በቀኑ ክፍለ ጊዜ ሰንስክሪን ስንጠቀም ሊወገድ ይችላል፣ በላብ ሊወገድ ይችላል፣ ደግሞ ልንታጠብ እንችላለን። ሶ ፊታችንን የዛኔ ሌላ ሰንስክሪን ወይም እንደ አዲስ ሰንስክሪን በቀኑ ክፍለ ጊዜ እስካለን ድረስ ሰንስክሪናችንን ማድረስ ወይም ደግሞ ከእንደገና መቀባት ይኖርብናል ማለት ነው።
ሌላኛው ደግሞ ቤት ስንቀመጥ ቤት ውስጥ የሚኖሩ ሰዎች ሰንስክሪን ያስፈልገናል ወይስ አያስፈልገንም ነው። አብዛኛው ሰዎች በቤት ካልተቀመጥን ሰንስክሪን አያስፈልገንም ብለው ያስባሉ። ግን ለምሳሌ በመስኮት የምንቀርብ ከሆነ መስኮት አካባቢ የምንቆይ ከሆነ እነዛ ዩቪ ሬዎች በመስኮት ፔኔትሬት አድርገው ይገባሉ። ስለዚህ ለሰን ወይም ለፀሐይ ተጋላጭ እንሆናለን ማለት ነው። ነገር ግን መስኮት አካባቢ ብቻ እንደዚህ ለፀሐይ ተጋላጭ ማንሆን ከሆነ ባንቀባም ችግር የለውም ማለት ነው። ነገር ግን የስኪን ችግር ያለባችሁ ሳንስክሪንን በዋነኝነት አድርጋችሁ መጠቀም ይኖርባችኋል ማለት ነው። የስኪን ችግር ያለብን ሰዎች ሳንስክሪን እና የስኪን ኬር ሩቲንም ሊኖረን ይገባል ማለት ነው። ስለዚህ እኔ ሪኮመንድ የማደርገው ለኦይል ስኪን ላሮቼ ኦይል ኮንትሮል ሰንስክሪን የሚል ሰንስክሪን አለ፣ እሱን ተጠቀሙ ማለት ነው። ለኦይል ስኪን ተብሎ የተሰራ ሰንስክሪን ነው። ላይት ዌት ነው፣ ኦይል ፍሪ ነው። ሶ ላሮቼ ፖዜ ኦይል ኮንትሮል ሰንስክሪንን መጠቀም ትችላላችሁ ማለት ነው። ብዙ ሰዎች ይጠቀሙታል፣ ብዙ ሰዎችም ያው ተጠቅመውበታል። ስለዚህ አይ ሪኮመንድ ኢት። ሰው ከስኪን ኬር ሩቲናችሁ ውስጥ ሰንስክሪንን እንዳትረሱ። ሰው ሰንስክሪንን ተጠቀሙ ነው የዛሬው መልእክቴ። እስከዚህ ድረስ እየተከታተላችሁ የመጣችሁ ሰዎች ቻናሉን ሰብስክራይብ፣ ቪዲዮንም ደግሞ ላይክ እና ሼር በማድረግ ለሚጠቅመው ሰው ማድረስ ትችላላችሁ ማለት ነው። ለዛሬ ጨርሻለሁ። በሌላ ቪዲዮ እስክንገናኝ ድረስ እወዳችኋለሁ። ቻው።